ገጆቿ በርካታ ልጆቿን እንደገበረች ይነገራል። ከባርነት ለመላቀቅ በሚደረገው ትግል ውስጥ እንደ ፓትሪስ ሉሙምባን የመሳሰሉት የአፍሪካ ድንቅ ልጆች ለሀገራቸው ደማቸውን አፍስሰዋል፣ አጥንታቸውንም ከስክሰዋል። የመጀመሪያው ኮንጓዊ ጠቅላይ ሚኒስትር የነበረው ፓትሪስ ሉሙምባ የሀገሩን ነጻነት ከቤልጂየም ቅኝ ግዛት ለማላቀቅ ስል ተዋግቷል፣ ተጋድሏል፣ ድልም አገኝቷል። ይሁን እንጂ ይህ ተግባሩ በጠላቶቹ ዘንድ ከንፈር የሚያስነክስ ክስተት ሆኖ መታየት ጀመር። የተከበራችሁ ተመልካቾቻችን የዚህ ፕሮግራም ዓላማው በምዕራባውያን በኩል በአፍሪካውያን ላይ ከዚህ ቀደም የደረሰውና ለወደፊት ሊደርስ የሚችለውን ግፍና ጫና ከማስገንዘብ በተጨማሪም ጫናውን ከአፍሪካውያን ጫንቃ ላይ ለማውረድ ከታገሉት ጀግኖች የአፍሪካ ልጆች መካከል አንዱን ለማስተዋወቅ ጭምር በመሆኑ ከዝግጅታችን ጋር አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ቅኝ ገዥዋ ቤልጂየም የገዛ ሀገሩን ሰዎች በመግደል የውጪ ተባባሪዎቿን በማግባባት ፓትሪስ ሉሙምባን ገደለችው። ስልጣን በያዘ በሁለት ወሩ በተወለደው በ34 ዓመቱ የቅኝ ገዥዋ ቤልጂየም የግፍ ዱላ ገፈት ቀማሽ ሆነ። የቤልጂየም ባለስልጣናት ይህንን ግለሰብ ለመስማት በሚከብድ ለማየት በሚቀፍ ሁኔታ በመግደል አጠፉት። ሉሙምባን ይግደሉት እንጂ የእርሱ ትግል ባለመሞቱ በሞቱ የገዳዮቹን ጨካኝነትና የአሜሪካን ሴራ ማጋለጡን ቀጠለም። ፓትሪስ ሉሙምባ በ1917 ዓ.ም ተወለደ። ኮንጎን ለ80 ዓመታት በቀኝ ግዛት በያዘችው በቤልጂየም ፕሮቴስታንትና ካቶሊክ ትምህርት ቤቶች እየተማረ ያደገም። ይህ ግለሰብ በልጅነቱ ፈጣን ጎበዝና ጠያቂ መሆኑ የሚነገርለት ሲሆን የሁለተኛ ደረጃ ትምህርቱን በማጠናቀቅ የመጀመሪያ ስራ ቅጥሩን በፖስታ ቤት አደረገ። ይሁን እንጂ በስራው ብዙም ሳይቆይ የኮንጎችን ብሔራዊ እንቅስቃሴን ኤምኤንሲን በመመስረት ቀኝ ገዥዋ ቤልጂየምን መታገል ጀመረም። በአጭር ጊዜ ውስጥም የፓርቲው ሊቀመንበር ለመሆንም ችሏል። የቤልጂየም መንግስት ህዝቡን ለአመጽ በማነሳሳት የ30 ሰዎች ህይወት እንዲያልፍ ምክንያት ሆኗል ስል ሉሙምባን አሰረው። በወቅቱ የኮንጎን ነጻነት የማስከበር እንቅስቃሴ ስታደርግ የነበረችው ቤልጂየም ብዙም ሳትቆይ ሉሙምባን ከእስር ለመፍታት ቻለች። ምርጫ እንዲደረግም በማለት የፓትሪስ ሉሙምባን ፓርቲ እንዲያሸንፍ ሆነም። ሉሙምባም ጠቅላይ ሚኒስቴር ሆነም። የገዛ ሀገሩ ዜጎች ፓትሪስ ሉሙምባ በማሸነፉ ተደሰቱ። የወደፊት ጊዜ ተስፋቸው በደማቅ ቀለም በመታተም መታየት ጀመር። ይሁን እንጂ ቀኝ ገዥዋ ቤልጂየም በዛች ለም መሬት በወርቅና አልማዝ ሀብታም በሆነችው ኮንጎ የገዥነት ሚናዋን ማስቀጠል የምትችልበትን ዘዴ ማሰስና የነበራትን ጥቅም ማስቀጠል ለመቻል ሌላ ውጥን ማፈላለግ ጀመረች። እንደ ፓትሪስ ሉሙምባ ያሉ ሀገር ወዳድና ለነጻነት ታጋይ የሆኑትን እየለየች ማደንና መግደል ጀመረች። ሰኔ 23 1952 ዓ.ም የኮንጎ ነጻነት ቀን ታወጀ። በዚህ ዕለት የኮንጎ ዋና ከተማ የሆነችው ኪንሻሳ በእንግዶች ተጥለቀለቀች። የቀኝ ገዥዋ ቤልጂየም ንጉስ የነበሩት ባይደንም ተገኝቶ ነበር። በፓርቲው መሰብሰቢያ አዳራሽ የመጀመሪያ ንግግራቸውን ያደረጉ የቤልጂየም ንጉስ ባይደን በንግግራቸው በሁሉም መስክ ኮንጎ ያስመዘገበችውን ለውጥና የህዝቦቿን ነጻነት በሚያጎላ መልኩ ነበር ለተሰብሳቢው ለማስረዳት የሞከሩት። ይሁን እንጂ የነጻነት ስልጣን ርክብክብ ያደረገው ፓትሪስ ሉሙምባ ቀጥሎ ንግግር እንዲያደርግ የኮንጎና አጠቃላይ የአፍሪካን ተስፋ የሚያለመልም እንደ ማር የጣፈጠ ግሩም ንግግር አደረገም። በተቃራኒው ግን የቀኝ ገዥዋ ቤልጂየምና የምዕራባውያንን አንገት ያስደፋ እንደ ኮሶ የመረረ እረትን የመጋጥ ያህል ከባድ ንግግር ነበር ፓትሪስ ሉሙምባ ያደረገው። በዚህ የንግግር ቀን የሞት ቅጣት ማህተም ራሱ ላይ ያሳተመበትና ጥርስ ውስጥ የገባበት ዕለት ነበር። የቀኝ ገዥዋ ቤልጂየም ግፍን ንጉሱ ፊት እያብራራ መናገሩን ቀጠለም። የኮንጎ ህዝብ በገዛ ሀገሩ ባዳ በመሆን በቤልጂየም ትልቅ ስቃይና መከራ ደርሶበታል ስል እንዲሁም ዛሬ ይህን ትልቅ በዓል ስናከብር ከቤልጂየም ጋር እኩል ቁመን መሆኑን በማየቴ ትልቅ ክብር ይሰማኛል አለም። አሁን ማንም የበላይና የበታች የለም፣ ሁላችንም እኩል ነን ስል ተናገረም። ከዛሬ ጀምሮ የቤልጂየም ግፍ ከህዝባችን ጫንቃ ለአንዴና ለመጨረሻ ጊዜ ይወርዳል እያለ ንግግሩን አሰማም።
የቤልጅየም መንግስትም ያን ዕለት ለፓትሪስ ሉሙምባ የመቀበሪያ ጉድጓድ መቆፈር ጀመረ። የፓትሪስ ሉሙምባ መንግስት ስራውን የጀመረው የሰራተኞችን ደሞዝ በመጨመር ነበር። በአንድ ወቅት እንደተናገረው ኮንጎአውያን ለስራቸው የሚከፈለው ብር የማያጠግብና የማይበቃቸው ስለሆነ መንግስት በሆነው ማግስት ደሞዝ መጨመር ላይ ትኩረት እናደርጋለን ብለውም ነበር። ቃሉንም አከበረም፣ ደሞዝም ጨመረም። ቀኝ ገዥዋ ቤልጅየም ከገዛ ሀገሩ ጠላቶቹን በማስነሳት ፓትሪስ ሉሙምባ ላይ እንቅስቃሴ ማስጀመር ቀጠለች። ፓትሪስ ሉሙምባ ስልጣን በያዘው በሁለት ሳምንት ውስጥ የተለያዩ የአመጽ እንቅስቃሴዎች በሀገሪቱ መታየት ጀመሩ። ይህን አመጽ ለማብረድም ከራሱ ወታደሮች በተጨማሪም የተባበሩት መንግስታት ድርጅት የወታደር ድጋፍ እንዲደረግለት ጠየቀም። ከጅምሩ የፓትሪስ ሉሙምባን እንቅስቃሴ ያልወደዱት ምዕራባውያን ከድጋፍ ይልቅ በሲአይኤ በኩል እሱን መከታተል ጀመሩ። በሰዓቱ የደሞዝ ጭማሪ ለሰራተኞች ሲያደርግ የወታደሮችን ባለማካተቱም የውስጥ ለውስጥ ሽኩቻዎች በወታደሮች በኩል መፋፋሙን የተመለከቱት የቤልጅየም መንግስት ይህን አጋጣሚ እንደ መልካም እድል በመጠቀም ወታደሮቹን በገንዘብ እየደለሉ በገዛ ሀገራቸው መንግስት ላይ እንዲነሳሱ አደረጉም። በአሜሪካ በኩልም በሲአይኤ አማካኝነት ፓትሪስ ሉሙምባን የማስወገድ ተልዕኮ ተጀመረ። የተለያዩ የመግደል ሙከራዎችን በፓትሪስ ሉሙምባ ላይ ማድረግ ጀመሩ። ፓትሪስ ሉሙምባ ስልጣን በያዘው በስድስተኛው ሳምንት ሁሉም ነገር ከእጁ መውጣቱን ተረዳም። የውስጥና የውጭ ጠላት ኃይሎች እየጠነከሩ እሱ ደግሞ ብቻውን እየተነጠለ መቅረትም ጀመረ። ቤልጂየሞች ወታደሮችን እያስከዱ በራሳቸው እጅ ማድረግ ጀመሩ። ፓትሪስ ሉሙምባን በፕሬዝዳንቱ በኩል ከስልጣን እንዲነሳ በማድረግ የቤት ውስጥ እስር ላይ እንዲወድቅ ተደረገ። የፓትሪስ ሉሙምባ መንግስት ለሁለት ወር ባልበለጠ ጊዜ ቆይቶ እንዲጠፋም ተደረገ። በሀገሩ ዜጎች በገዛ ሀገሩ ህዝብን እያለ በወገኑ የግፍ ተባባሪነት እንዲገደልም ተደረገ። የቤልጅየም እና አሜሪካ ሴራ ሀገሬን ብሎ በቆመ ፓትሪስ ሉሙምባ ላይ መዳረሻውን አደረገ። ውድ ተመልካቾቻችን በዚህ ዝግጅት ማስተላለፍ የፈለግነው ቁም ነገር የምዕራባውያን ሴራ ምን ያህል ሀገርን ብለው ለቆሙት ተቆርቋሪዎች እንደሚከብድና ከሰው ክብር ይልቅ የራሳቸውን ክብር ማስጠበቅ ላይ ትኩረት እንደሚያደርጉ ከፓትሪስ ሉሙምባ የህይወት ታሪክ መማር እንዳለብን ለማስገንዘብ ሲሆን የገዛ ወገኑን እንዲሁም ህዝቤም በማለት ለተጋፈጡት የሚያሰናዱት የግፍ ጽዋን ነው። ይህ ተግባር አሁንም ድረስ መልኩን እየቀያየረ አፍሪካና አፍሪካውያን ላይ በተደጋጋሚ የሚያደርሰው በደል ማየት ብቻ በቂ ነው። ስለዚህም የዚህን አይነት አፍሪካውያን ላይ በምዕራባውያንና ባደጉት ሀገሮች የሚደርሰውን ወደፊት ሊደርስ የሚችለውን ግፍና በደል በተባበረ ክንድ መመከት የሚቻለው ሁሉም አንድ ልብ ሆኖ በአንድነት ሲቆም ነው የሚለው የዕለቱ መልእክታችን ነው። ቸር ሰንብቱልን።